መረጃዎች እንደሚያሳዩት የፋኖ ሰራዊት በብዛት እየከዳ ነው። በቀን ከፍተኛ ቁጥር ያለው ወታደር መሳሪያውን እየሸጠ እየጠፋ ነው። እሱንም በተመለከተ የወሰነ ነገር የምናነሳ ይሆናል። እንግዲህ ገለታው አማራ ክልል ካለው ሁኔታ እንጀምር። በዚህ ላይ የምትሰጠው አስተያየት ካለ? ባለፈው ጊዜ ስናነሳ ፋኖ በስነ ልቦናው በሞራሉም ተነክቷል፣ መቀጠል አይችልም። ይሄ ወታደር እኮ ተበትኗል። የተወሰኑ አመራሮች ይዘው ብዙ ወታደር ያለ እያስመሰሉ እየተቆሱ እንትን ቢሉም ግን ውስጡ ተቦርቡሮ ያለቀ የተፈረካከሰ ነው የሚል ነገር አንስተን ነበረ እና ይሄ ኃይል ከዚህ ስለፈረሰ እንግዲህ የስነ ልቦናም ችግር ስለደረሰበት ሞራል እንለዋለን ኢትዮጵያን በእኛ አገላለጽ እና ሞራሉ ስለተነካ የመዋጋት ፍላጎቱም እጅግ ስለደቀቀ ይሄ እጅ መስጠቱ ነገር እና ትቶ የመሄዱ ነገር ይቀጥላል። ገና የሚቀጥል ነገር ነው እሱ ማለት ነው። ስለዚህ አንዱ ነገር እኔ በዚህ ያየሁት ሰሞኑን ይሄ ነው መሳይ። ይሄ ዝም ብለን እንደው ምንድነው የፕሮፓጋንዳ ለመንፋት ሳይሆን ሲምፕተምስ ምልክቶች የሚያሳዩት ያንን ነው።